ኤሊዮስ ሚኒስትሪ ኤሊዮስ መጽሐፍ ቅዱስ መዝሙረኛው ዳዊት የተናገረበትን እናወጣለን። መዝሙር ዳዊት ምዕራፍ 27 ቁጥር 4 ጀምሮ ያለውን አነባለሁ። እግዚአብሔርን አንዲት ነገር ለምናለሁ እርሷንም እሻለሁ፣ በሕይወት ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ እግዚአብሔር ደስ የሚያሰኘውን አይ ዘንድ መቅደሴንም እመለከት ዘንድ። በመከራ ቀን በድንኳኑ ሰውሮኛል፣ በድንኳኑ መሽጎኛል ሸሽጎኛልና በአለት ላይ ከፍ ከፍ አድርጎኛል ይላል። እንጸልይ። ለብራካዶስ ሰከታላባዳባስ ኮቶሮስ መንፈስ ቅዱስ በዚህ ሰዓት ልታስተምረን በዚህ ሰዓት ልትናገረን ይህን ጊዜ ስለሰጠህን በኢየሱስ ስም እናመሰግናለን። በኢየሱስ ስም እናመሰግናለን። እግዚአብሔር አባት ሆይ በጌታ በኢየሱስ ስም እዚህ ለመጡት ሕዝቢ በፊት ይመጣል። ለነሱ ደግሞ የሚያስፈልገውን ቃል በኢየሱስ ስም እንድትለቅላቸው ጸልያለሁ። በኢየሱስ ስም እንድትለቅላቸው ጸልያለሁ። ድምጻቸው አይሰማ። በኢየሱስ ክርስቶስ ቃል በኃይል እንዲለቀቅላችሁ ጸልያለሁ። ዳዊት እንዳለው አንድ ነገር ለምናለሁ፣ አንድ ነገር እሻታለሁ፣ እሷንም በሕይወት ዘመን ሁሉ ፈልጋለሁ፣ በእግዚአብሔርም ቤት እኖራለሁ እንዳለ እግዚአብሔር አባት ሆይ በጌታ በኢየሱስ ክርስቶስ ካንተ ዘንድ የሆነውን ነገር ፈልጎ ዘመናቸው እንዲጨርሱ በጌታ በኢየሱስ ስም ጸልያለሁ። ሌላ ነገር እየፈለጉ በዓለም ያለውን ነገር የማይጠቅማቸውን እየፈለጉ ዘመናቸውን የሚጨርሱ ሳይሆን ባንተ ዘንድ ያለውን እየፈለጉ ባንተ ቤት ያለውን እየፈለጉ ዘመናቸው ሽበታቸው ባንተ ቤት እንዲሆን፣ እርጅናቸው ባንተ ቤት እንዲሆን፣ ጉልምስናቸው ባንተ ቤት እንዲሆን በጌታ በኢየሱስ ስም ጸልያለሁ። ዳዊት አንድ ነገር እሻታለሁ እሷንም እፈልጋታለሁ፣ በቤት ይሆን ዘንድ። በእግዚአብሔር ቤት መሆን መታደል ነው። በእግዚአብሔር ቤት መገኘት መታደል ነው። እግዚአብሔር ፊት መፈለግ መታደል ነው። እግዚአብሔር እድሉን ከሰጠን ልጆቹ አድርገው ከጠራን በእግዚአብሔር ቤት ዓላማ ካለን ዛሬ እኔ አንድ ጸሎት ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ከዓላማችሁ ጋር እግዚአብሔር ካቀደው ነገራችሁ ጋር እንድትገናኙ በኢየሱስ ስም ጸልያለሁ። በጌታ በኢየሱስ ስም ጸልያለሁ። በጌታ በኢየሱስ ስም ጸልያለሁ። እግዚአብሔር ያሰበውን ሕይወት ኖራችሁ እንድታልፉ፣ እግዚአብሔር ያቀደላችሁን አልፋችሁ እንድትሄዱበት፣ በእግዚአብሔር መንገድ እንድትሮጡ፣ በእግዚአብሔር መንገድ እንድትመላለሱ በጌታ በኢየሱስ ስም ጸልያለሁ። መልካም የሆነውን መምረጥ ይሁንላችሁ። መልካም የሆነውን መፈለግ ይሁንላችሁ። በለመልካሙ ሕይወት መኖር ይሁንላችሁ። ለመልካሙ ማዋጋ መክፈል ይሁንላችሁ። መጽሐፍ ቅዱስ ላይ ሙሴ ሲናገር ከግብፅ ከሚገኝ የፋሮን ልጅነት ይልቅ ምንን መረጠ ይላል? መከራን ከእግዚአብሔር ሕዝብ ጋር መረጠ ይላል። ከእግዚአብሔር ጋር መሆን፣ ከእግዚአብሔር ጋር መቆየት፣ ከእግዚአብሔር ጋር መሰንበት ለእናንተ እንዲበዛላችሁ በኢየሱስ ስም ጸልያለሁ። ከዚህ ትምህርት በኋላ ከሚለቀቀው ቃል በኋላ በኢየሱስ ስም ሕይወታችሁ እንደ ትላንትና እንዳይሆን በኢየሱስ ስም ጸልያለሁ። ዘመናችሁ እንደ አምናና እንደ ካቻምና እንዳይሆን ጸልያለሁ። እንደ ትላንትናው ማንነት እንዳይቀጥል በኢየሱስ ስም ጸልያለሁ። ፈጽሞ መለወጥ፣ ፈጽሞ መቀየር፣ ፈጽሞ መታደስ እንዲሆን በኢየሱስ ስም ጸለይኩኝ። እግዚአብሔር አባት ሆይ ለቃሌ በኢየሱስ ስም አሁን መንፈስ ይለቀቅ። በዚህ ስፍራ ላይ የሚዋጋ የተኛው የጨለማ ኃይል የታሰረ ይሁን። ንፋሱ ላይ የሚንቀሳቀስ የታሰረ ይሁን። በሰው ተንቀሳቅሶ የመጣ የታሰረ ይሁን። እባቡ የተቀጣ ይሁን። ዘንዶ የተቀጣ ይሁን። ጨለማ ኃይል የተቀጣ ይሁን። ክፉ ስፒሪት የተቀጣ ይሁን። የትኛው የሚቃወማችሁ ክፉ ኃይል በኢየሱስ ስም ይቀጣ። ክፉ ኃይል በኢየሱስ ስም ይታሰር። አጋንንታዊ ስፒሪቶች ይታሰሩ። ንፋሱ ላይ የሚንቀሳቀሱ ይታሰሩ። ነፍሳችሁ አጥንታችሁ ውስጥ የሚሯሯጡ በሽታዎች ጸጥ ይበሉ። የተኛውም በሽታ ኃይል የተኛውም ነፍሳችሁን የተኛውም ሕይወታችሁ የሚፈልግ ተጽዕኖ በናዝረቱ በኢየሱስ ስም ጸጥ ይበል። አውሎ ንፋሱንም ገሰጸው ጸጥ ያለም እንዳለ ታላቅ ጸጥታ እንደሆነ በጌታ በኢየሱስ ስም በሕይወታችሁና በዘመናችሁ ላይ የተላኩ አውሎ ንፋሶች ሁሉ በኢየሱስ ስም ጸጥ ይበሉ። በናዝረቱ በኢየሱስ ስም ጸጥ ይበሉ። ክፉ ኃይል ጸጥ ይበል። አሁን ቃልን እንሰማለን። የተኛውም አየሩ ላይ ንፋሱ ላይ የሚንቀሳቀስ ክፉ የጨለማ ኃይል የታሰረ ይሁን። በሰው የሚሰራ የታሰረ ይሁን። እግዚአብሔር አባቶ ለቃሊ ልባችን የተከፈተ ይሁን። እግዚአብሔር አባቶ የማስተምረው ባሪያን እኔን እርዳኝ። ለሚሰማው ጸጋን አብዛላችሁ በጌታ በኢየሱስ ስም። ጌታ ይባርካችሁ። መጽሐፍ ቅዱስ ካነበብኩት ክፍል ወደ ማቴዎስ ወንጌል ወደ አዲስ ኪዳን እንሄዳለን።
አዲስ ኪዳን ላይ ማቴዎስ መጽሐፍ ላይ አንድ ስፍራ ማቴዎስ ወንጌል ምዕራፍ 6 አውጡልኝ። አንድ ሰው በማንበቢያ ጊዜ ከቁጥር 1 ጀምሮ ያለው ቀስ እያልክ አንብበ ከዛ ላይ ይቀጥላል። አንድ ሰው በማንበቢያ ጊዜ ከቁጥር 1 ምዕራፍ 6 ቁጥር 1 ለሰዎች ትታዩ ዘንድ ምጽዋታችሁን በፊታችሁ እንዳታደርጉ ተጠንቀቁ። ለሰዎች ትታዩ ዘንድ ምጽዋታችሁን በፊታችሁ እንዳታደርጉ ምን በሉ? እስኪ አጠገብ ያለው ሰው ተጠንቀቅ በል እስኪ። የጌታ ስም የተባረከ ይሁን። በዚህ ሳምንት የተማርነው የነበረው ትምህርት ምንድነው? እስኪ ጸሎት በሉ እስኪ። እስኪ የተማራችሁ እጃችሁን አንሱ። ተማረሰ። በዚህ ሳምንት ስለ ጸሎት የተማርነው ስለ ጸሎት ነው ዛሬ የምናየው። ስለዚህ በዚህ ውስጥ ሐሳብ ነው መጽሐፍ ቅዱስ የሚያስጠነቅቅ ከመጸለያችን በፊት መጠንቀቅ ያለብን ነገሮች አሉ። ጸሎት በራሱ ዝም ብለን የምንጮው ጉዳይ ብቻ እንዳልሆነ በዚህ ክፍል ብዙ እንትኖች አሉ። ሰዓታችን በደንብ ለመጠቀም ቀጥታ ወደ ቃሉ ለመግባት ፈልጋለሁ። ብዙ ማብራራቱ ላይ አልቆይም። ቀጥታ ቃሉ ጋር ያለውን ሐሳብ እናወራለን። እግዚአብሔር በዚህ ውስጥ ትልቅ በረከቶችን ለእናንተ ይገልጽላችኋል። ከዚህ በኋላ ታላቅ ጸላዮች ትሆናላችሁ። የጌታ ስም ይባረክ። ደግሜ አንብብልኝ እግዚአብሔር ሰው ለሰዎች ትታዩ ዘንድ ምጽዋታችሁን በፊታችሁ አታድርጉ። እሺ በቃ የመጀመሪያ ማስጠንቀቂያ። ቤተክርስቲያን ውስጥ ብዙዎች ሜባ ይሰጣሉ፣ አስራት ይሰጣሉ። እስኪ ሜባና አስራት የሚሰጥ አያሳፍርም? የሚሰጥ የጌታ ስም ይባረክ። ስለዚህ መጽሐፍ ቅዱስ እዚህ ጋር የመጀመሪያውን ምጽዋት እንዴት መስጠት እንዳለብን ሲናገር ከብሉይ ኪዳን አንጻር ነው እዚህ ጋር ያስቀመጠው። ኢየሱስ ክርስቶስ ለታይታ ሰዎች መስጠትን ለእግዚአብሔር ማቅረብን ከታይታ ጋር ስላገናኙት በዛ ዘመን። ስለዚህ ኢየሱስ ክርስቶስ ከታይታ ጋር ባልሆነ አሰጣጥ ሰዎች ሜባን እንዲያቀርቡ ያቀርብላቸዋል። ቀጥሎ ያለውን አንብብልኝ። ያለዚያ በሰማያት ባለው አባታችሁ ዘንድ ዋጋ የላችሁም። ስለዚህ የምትሰጡት መስዋዕት የምታቀርቡት አቅርቦት መጀመሪያ በሰዎች ዘንድ ጥሩ ሰጪ ነው ለመባል ብር የምትሰጡ ከሆነ ጎበዝ ሰጪ፣ ጥሩ ሰጪ፣ በጣም የተሻለ ሰጪ ቸርች ውስጥ ለመባል እንዳትሰጡ። የጌታ ስም ይባረክ። እስኪ ገብቶኝ እሰጣለሁ በሉ እስኪ። ስለዚህ መጽሐፍ ቅዱስ ልክ ጸሎትንና መስጠትን በአንድ ላይ ነው የሚያስተምረው። የጌታ ስም ይባረክ። መስጠት እንደ ጸሎት አድርጎ ነው የሚያስተምረው። አንድ ላይ እናሳያቸዋለሁ። መስጠትና ጸሎት የሚለያዩ ነገሮች አይደሉም። እዚህ ስፍራ ላይ ኢየሱስ ክርስቶስ በጣም ጥብቅ የሆነ ጥንቃቄ እዚህ ስፍራ ላይ ያቀርባል። ስለዚህ የምንሰጠው ነገር በልባችን ያሰብነውን ነው እንጂ የሆነ ሰዎች ጎሽ ጎበዝ ለመባል የምንሰጥ ከሆነ የመጀመሪያውን ውድቀት ምን ብለናል? ወድቀናል ማለት ነው። ብዙ ሰው መስጠት የፈለገው ልቡ ውስጥ አለ፣ ግን የሚሰጠው የተኛው ነው በሁኔታዎች ወይ በቻሌንጅ ያለው ነው የሚሰጠው እንጂ ልቡ ላይ መስጠት ያሰበው የሆነ ገንዘብ አለ፣ ኪሱ ሲገባ የሆነ ገንዘብ አለ ለመስጠት ለጌታ እንደዚህ ባረግ የሚለው ልቡ ውስጥ አለ። ያን ግን የማይሰጥ ካልሆነ በረከት አይደለም፣ በረከት አይሆንለትም። ለምን? ራሱ የሚሰጥ ወይ አንዳንዴ በታይታ ነው የሚሰጠው። ሰዎች ስለሚሰጡ ለምን ይቀርብኛል እያለ ነው የሚሰጠው። እንደዛ የሚሰጡ ከሆነ እንዳሰጡ። ለምን? በረከት አይሆናችሁ። እንትናም እየሰጠች እኔ ሳልሰጣውን ቤተክርስቲያን መውጣት አለብኝ የምንል ከሆነ የሆነ ኢጎ ይዞናል፣ የሆነ ነገር ይዞናል። ተይዘን ነው የምንሰጠው። በሆነ ሰው ተይዘን ነው እየሰጠን ያለ ነው። ወደ ጸሎት መጣል የጌታ ስም ይባላል። ስለዚህ እዚህ ስፍራ ላይ ኢየሱስ ክርስቶስ በጣም ሰዎች እንዲጠነቀቁ ያስተምራቸዋል። ለሚሰጡት ነገር ኬሪንግ ይኑራችሁ ነው። ለዛ ነገር ለምታቀርቡት ነገር መስዋዕት ስለሆነ እስኪ መስዋዕት በሉ እስኪ። ጸሎት መስዋዕት ነው፣ መስጠት መስዋዕት ነው። ሁለቱን እኩል አድርጌ ነው ዛሬ ማስተምራችሁ። ሰው ሲጸልይ መስዋዕት ነው በእግዚአብሔር ፊት የሚያቀርበው። ገንዘብም ሲሰጥ መስዋዕት ነው። ብዙ ሰዎች
ገንዘብ መስጠት መስዋዕት አይመስላቸው ወይ መጸለይ መስዋዕት አይመስላቸው። ብሉይ ኪዳን ላይ መስዋዕት ያቀረቡ በጣም ሁለት ሰዎች እናያለን። አቤልና ማን? ከስንት ቤት? ከአንድ ቤት ከአንድ ፋሚሊ ስንት ሰዎች? ሁለት ሰዎች። ግን አንድ ቤተሰብ ናቸው። የአንድ አባት እናት ልጆች ናቸው። ግን መስዋዕታቸውን እግዚአብሔር ሲቀበል በአንድ አይን አልተቀበለም። ያልተቀበለበት ምክንያት ለምንድነው ስንል የሰጡበት ምን ኬሪንግ ያደረጉበት ለእግዚአብሔር ያን ስፍራ የሰጡበት እግዚአብሔር ይገባል ብሎ ከልባቸው ሐሳባቸው ላይ ነው መጀመሪያ ለምን ያሉት የወደቁት ማለት። ስለዚህ ቃኤል ሲወድቅ የወደቀው ከሐሳቡ ነው የወደቀው። አቤል ደግሞ ከሰባው ፍሪዳ አይደለም ከሰጪው ነው። ሲሰጥ የሰጠበትን እይታ ነው። አብርሃም ለእግዚአብሔር መስዋዕት ሊያቀርብ ሲሄድ የሰጠው ኬሪንግ ማን ነው? ይስሐቅ ነው። ስለዚህ ይስሐቅ ለአብርሃም ምንድነው? በኩር ልጁ ነው። በጣም ቢግ የሚባለው ነገር ነው። ትንሽ ነው እንዴ? አብርሃም እግዚአብሔር መጥቶ ሰዋልኝ ሲለው ትልቁን መስዋዕት ነው ያቀረበው። ማለት እናንተ ብትሆኑ ማድረግ የማትችሉትን አይነት መስዋዕት ነው ያቀረበው። ቃኤል ግን ያቀረበው መስዋዕት ከልቡ ካለው ወይ ሰዎች ሲያደርጉ ወንድሙ ሲያደርግ ባየበት ሞቲቭ ነው ያደረገው። ስለዚህ ሰው ሲያደርግ ማድረግና ከልባችሁ ተነስታችሁ ማድረግ በጣም የተለያየ ነው። ጸሎትም ልክ እንደዛው አንድ ሰው ሲጸልይ አይታችሁ ለመጸለይ መነሳት ትችላላችሁ። ከዛ ህብረት በወጣችሁ ሰዓት መጸለይ ታቆማላችሁ። ለምን ሲባል ጸሎቱ ውስጣችሁ የለም፣ በህብረት ውስጥ አለ። ግን ስትሄዱ ቤታችሁ መጸለይ አትችሉም። የተለጎማችሁ ናችሁ። ለምን መጸለይ አትችሉም? በህብረት ውስጥ ስትሆኑ ከነሱ ጋር ሞቲቭ ይመጣል። ጥሩ ጸላይ ትመስላላችሁ። ቤታችሁ ስትሆኑ ግን የጸሎት መንፈሱ የለም። እሺ አንድ ቤት ነው ያሉት ቃኤልና አቤል። ግን ሞቲቫቸው ምን አይነት ነው? ያኛው እያየ ነው የሚያቀርበው፣ እያየ የሚያቀርብ ነው። የወንድሙን እያየ ያቀርባል። ያኛው ግን ከልብ መሰጠት ነው የሚያቀርበው። ስለዚህ ከልብ የወጣውን መስዋዕት ነው እግዚአብሔር የሚቀበለው። አስራትም ስጡ፣ መባም ስጡ፣ ጸሎትም ጸልዩ፣ እግዚአብሔር ፊት አቅርቦት ነው ብላችሁ የምታቀርቡት ማንኛውም ነገር እግዚአብሔር የሚቀበለው ልባችሁን አይቶ ነው የሚቀበለው። ያን ነገር ልባችሁን አይቶ ነው የሚቀበለው። ቁጥር 2 እንግዲህ ምጽዋት ስታደርጉ ግብዞች በሰዎች ዘንድ ሊከብሩ። ግብዞች በሰው ዘንድ ምን ለማግኘት? ክብርን ለማግኘት ወይም ዝናን ለማግኘት በጣም ሰጪ ነው ለመባል ነው የሚሰጡት። እሺ በምኩራብ በመንገድ እንደሚያደርጉ በፊት መለከት አታስነፉ። ስለዚህ ይሄ ማለትም ማለት ነው ምን ማለት ነው? ይሄ በቀላሉ ወደ ቸርች ስናመጣው መለከት አታስነፉ ማለት ቤተክርስቲያን ላይ ያን ኢሹ አታርጉ። ቸርች ውስጥ ስለዛ ነገር አንስታችሁ እከለኮ ይናይል ሰጠው እንደዚህ አደረገ አትበሉ። ስለዚህ መለከት አታስነፉ ማለት መለከት ታውቃላችሁ መለከት ለምን እንደሚነፋ። ስለዚህ መለከት አታስነፉ፣ ስለዛ ሰው ምን አታርጉ? ጭብጨባ ምን አታርጉ? አታብዙ። ለዛ ነገር በጣም የሰራ እንዳይመስላችሁ ያለ ኢየሱስ ክርስቶስ ያስጠነቅቃችኋል። እሺ ቀጥልኝ። እውነት እላችኋለሁ ዋጋቸውን ተቀብሏል። እውነት እላችኋለሁ ዋጋቸውን ተቀብሏል። እሺ አንተ ግን ምጽዋትን ስታደርግ አሁን ወደኛ መጣ ኢየሱስ፣ አሁን ወደኛ መጣ። ስለዚህ እናንተ እንዴት ነው ማድረግ ያለባችሁ? እሺ ምጽዋት በስውር እንዲሆን ቀኝ የምትሰራውን ግራ አትወቅ። ይሄ ማለት በደንብ ስሙ። ቀኝ ማለት እጅና አይን አይደለም። አሁን በደንብ ስሙ። እዚህ ስፍራ ላይ አንተ ምጽዋትን ስታረግ በስውር አለ። ስውር የሚለው ውስጣዊ ማንነታችን ነው። ከሆነ ጋር ተመካክረ አይደለም ማድረግ ያለብን። መጽሐፍ ቅዱስ ላይ አዲስ ኪዳን ላይ ሳፕራና አነና የሚባሉ ሁለት ሰዎች ነበሩ። ስለዚህ መጀመሪያ ያሰቡት የሸጡትን ማቅረብ ነበረ። ኋላ ላይ ግራ ቀኛቸውን አዩና ስለዚህ ለእግዚአብሔር ከምንሰጠው ለምን አስቀርተን አንሰጥም ወደሚል ሞትን መጡ ማለት ነው። ስለዚህ የመጀመሪያው ምናቸው ነጣሉት። ለመስጠት የፈለጉት ሙሉን ነበረ። ግን ግራና ቀኛቸውን ሲያስቡ ቻሌንጆች አሉ። ስለዚህ አስቀርተን እንሰጣለን ወደሚል መጡ ማለት ነው። ስለዚህ በልባቸው ውስጥ ያሰቡትን አይደለም የሰጡት። ለዛ ነው እግዚአብሔርን መንፈስ ምን ብላችኋል? ዋሽታችኋል የሚል ሐዋርያት ሥራ ላይ እናገኛለን። አንተ ግን ምጽዋትን ስትሰጥ በምን ስጥ? በስውር። ስለዚህ እግዚአብሔር ምናችሁ ነው የሚያየው? ልባችሁ ውስጥ ያለውን ረሃብ ነው የሚያየው። 1 ብርም ስጡ፣ 2ም ስጡ፣ 100ም ስጡ፣ 1 ሚሊዮንም ለእግዚአብሔር ሥራ ስጡ። ሲሰጡ እግዚአብሔር የሚመለከተው ምናችሁ ነው? እስኪ ልቤን በሉ እስኪ። ለእግዚአብሔር ይገባል የምትሉትን ስጡ።
ከሞቲቭ ወይ ከእንትን የሚባል ነገር አታድርጉ። ከምን እስኪ ከልብ በሉ እስኪ። እሺ በጣም ለምትወዱ ሰው ምን አይነት ስጦታ ነው የምትሰጡት? በጣም የምትወዱት ሰው ምን አይነት ስጦታ ነው የምትሰጡት? በጣም ለምትወዱት የሆነ ስጦታ፣ ውድ ስጦታ አይደል የሚሰጡት? ስለዚህ ለእግዚአብሔር በጣም እግዚአብሔርን እወዳለሁ ካላችሁ ለእግዚአብሔር የሚሰጡት ስጦታ በልባችሁ ያሰባችሁትን ነው እግዚአብሔር ያን የሚቀበለው እንጂ የዕቃውን ውድነት አይደለም። ተረዳችሁ? ስለዚህ የዕቃውን ክብደት ወይ የዕቃውን ገንዘብ ብዛት ወይ የሚሰጡትን ነገር ሳይሆን እግዚአብሔር ከልባችሁ የሚሰጡበትን ሞቲቭ ነው የሚፈልገው። የሆነ ይሄን ሰጣችሁ ከእግዚአብሔር የሆነ ነገር ለመቀበል የሚሰጡ ከሆነ እግዚአብሔር ቀድሞ ልባችሁን ስለሚያውቅ ውድቅ ነው የሚሆነው። ስለዚህ መጀመሪያ ከመስጠታችሁ የሚሰጡት ስጦታ ራሱ ከዛ ባለቤት ምንም ካለመፈለግ ከሆነ ትክክለኛው ስጦታ ያ ነው። እስኪ እዚህ መካከል ኢየሱስ ክርስቶስ ለሰው ሁሉ የተሰጠ ስጦታ ነው። ውድ ስጦታችን ኢየሱስ ነው አይደል? እስኪ ኢየሱስ በሉ። ውድ ስጦታችን አብ የሰጠን ውዱ ስጦታ ማን ነው? ልጁ ነው። ልጁን ሲሰጠን በጣም ጥሩ ስለሆነን በጣም የተሻለን ሰዎች ስለሆነን በቃ ጎሽ መልሶ እነዚህ ይክሱኛል መልሶ በቃ እኔን ያስደስቱኛል ብሎ ነው የሰጠው ነው እንዴ? ድምጻቸው አይሰማም ነው? ስለዚህ የምንሰጠው እግዚአብሔር ሰጪ ስለሆነ እግዚአብሔርን በመስጠት ማንም አያክለው። እግዚአብሔርን በመስጠት አትቀድሙትም። ማንኛውም ነገር አድርጋችሁ እግዚአብሔርን መቅደም አንችልም። ግን የምንሰጠውን ስጦታ የምንሰጥበት ሞቲቭ መስተካከል አለ። እግዚአብሔር የሰጠው በምንድን ነው? ለኛ እግዚአብሔር ምንድን ነው? እስኪ ፍቅር ነው በሉ። እስኪ ፍቅር ነው በሉ። ስለዚህ ከፍቅር የተነሳ ስጦታ እግዚአብሔር ፊት ጸሎት ከፍቅር ጋር ካልሆነ የሞተ ነው። መስጠት ከፍቅር ጋር ካልሆነ የሞተ ነው። ጸሎት እግዚአብሔርን በመውደድ ውስጥ የሆነ ጸሎት መልስ አለው። የሰማችሁ ነው? እግዚአብሔር በመውደድ ውስጥ የሚሰጡት ያ ስጦታ ውድ ነው። የጌታ ስም ይባላል። ስለዚህ ውስጣችሁ ያለውን ነገር ነው እግዚአብሔር የሚመለከተው። ቀጥል። እግዚአብሔር ሰው በስውር የሚያይ አባቴ በግልጽ ይከፍልሃል። ስለዚህ አንተ በልብ ውስጥ አስበህ ውስጥ ላይ ያለውን ሐሳብ ያን ስትገልጥ እግዚአብሔር ደግሞ በግልጥ ምን ያደርግልሃል? ይከፍላል። እሺ ስትጸልዩም እንደ ግብዞች አትሁኑ። አሁን ወደ ጸሎት ገብቻለሁ። ለምን? ይሄ ከላይ ያለው ምርቃት ነው። እሺ ከላይ ያለው ምርቃት ነው። አሁን ወደ ዋናው ገብቻለሁ። እሺ ቀጥል። ስትጸልዩም እንደ ግብዞች አትሁኑ። ስትጸልዩ እንደ ግብዞች አትሁኑ፣ ለሰው ይታዩ ዘንድ በምኩራብና በመንገድ ማዕዘን ቆሞ መጸለይ ይወዳሉና። ስለዚህ እነዚህ ሰዎች ምን አይነት ሰዎች ናቸው? ግብዞች ናቸው። አንዳንድ ሰዎች ጴንጤ ሆነው አሉ። እንደዚህ አይነት ጴንጤዎች ጎረቤት ለማቃጠል ብሎ የሚጸልዩ ማለት ነው። ጎረቤት በቃ እርር ለማድረግ የሚጸልዩ ጴንጤዎች አሉ። ገጥሞኛል እንደዚህ። ወይ ሰውን ለመረበሽ ብሎ የሚጸልዩ ጴንጤዎች አሉ። እንደዚህ አይነት ሰው ማለት ነው ግብዝ ሰው ነው። አላችሁ ካላችሁ ጌታ ይቅር ይበላል። ስለዚህ መጽሐፍ ቅዱስ የሚያስተምረን ሰዎች ያን ጸሎት ሰውን ለማማረር ወይ ሰውን ለማናደድ የሚጸልዩ ጸሎት መጀመሪያ ምን ሆኗል? ውድቅ ሆኗል በሉ እስኪ። መጀመሪያ ከልባችሁ ጸሎቱ ሲወጣ ወይ ሰውን ለማናደድ ወይም ሰው የእናንተን ጸሎት እንዲሰማላችሁ ፈልጋችሁ የሚጸልዩ ከሆነ ጸሎታችሁ ከአንደበት ቃል ውጪ ምንም አይሰራም። ኃይል የለውም። ኃይለስ ነው። አቅም የሌለው ጸሎት ነው የሚሆነው። በስራ ላይ የማይገለጽ ጸሎት ማለት አሉ። እንደዚህ አይነት ሰዎች የሆነ ሰዎች ሲያዩአቸው ጸላይ ለመምሰል የሚጸልዩ ግን በህይወታቸው ያን ህይወት የሌሉ ሰዎች አሉ። እንደዚህ አይነት ጸሎቶች በህይወት ላይ ፍሬ አያመጡ። ፍሬ የሌሉ አይነት ጸሎቶች ይሆናል። አንዳንድ ሰዎች ወይ ከሰዎች ጋር ሲጋጩ ወይ የሆነ ነገር ሲገጥማቸው በዛ ጉዳይ ላይ ያን ሰውዬ ለማማረር ብሎ ሊጸልዩ ይችላል። ያ መጀመሪያውን የወደቀ ጸሎት ነው። ስለዚህ ጸሎት ሰው ስለጸለየ ብቻ ይሰማል ብላችሁ እንዳታስቡ። የሚጸልይ ሁሉ ቢሰማ አገር ከተማ ተቀይራ ነበር። እግዚአብሔር ነው የምላችሁ። እንደ ኢትዮጵያ ጸላይ የለም። ብዙ ሰው ይጸልያል በየሃይማኖቱ። ግን ለምንድን ነው ለውጥ የማይመጣው? ለምንድን ነው በህይወቱ ለውጥ የሌለው ስንል ሲጸልይ የሚጸልይበት ሞቲቭ ትክክል ስላልሆነ ጸሎቱን ለምን ዓላማ እንደፈለገ መጀመሪያው ነው አያውቅም። ብዙ ሰዎች ቀባኝ ብሎ አይደለም የተቀቡት። የፈውስ አገልጋይ ልሁን ብሎ አይደለም የፈውስ አገልጋይ የሆኑት። አንዳንዶች ቸርች ፕላንት ላድርግ ብሎ አይደለም ቸርች ፕላንት ያደረጉት። አንዳንዶች ትላልቅ ስራ የሰሩት እንደዚህ ልሁን ብሎ ሳይሆን እግዚአብሔርን ያን በፍቅር ሲፈልጉት ሲጮሁ እግዚአብሔር አንድ ቀን ይገለጥላቸዋል። ጳውሎስ ባይዘው ጴንጤ አልነበረም፣ አይሁዳዊ ነው። ግን እግዚአብሔርን በጣም ባለበት ሃይማኖት ምን የሚል በጣም የሚቀና በጣም የሚራብ በጣም እግዚአብሔርን በጣም የሚፈልግ ሰው ነው። ስለዚህ እግዚአብሔር ምን ሆነለት? ተገለጠለት።
እሱ የሚፈልግበት ፖዚሽን ሌላ ፖዚሽን ነው። እግዚአብሔር ደግሞ ላልፈለጉት ምን አልኩኝ ተገለጥኩኝ ይላል። በደንብ ስሙ። አሁን ፖዚቲቭን ላሳያችሁ። እግዚአብሔር ላልፈለግኩት ተገለጥኩ ሲል የሚፈልጉት በጣም ብዙ አሉ። ግን ሲፈልጉ በተሳሳተ መንገድ ነው እግዚአብሔርን የሚፈልጉት። የሚፈልጉት በምን አይነት መንገድ ነው? በተሳሳተ። ብዙ ሃይማኖቶች በምድር ላይ ያሉ ብዙ ሃይማኖቶች እግዚአብሔርን ይፈልጋሉ፣ ፈውስን ይፈልጋሉ፣ ታምራትን ይፈልጋሉ፣ ይጾማሉ፣ ይጸልያሉ፣ የእግዚአብሔርን ኃይል ከነሱ ጋር እንዲንቀሳቀስ ይፈልጋሉ። ግን በተሳሳተ መንገድ ነው የሚፈልጉት። ስለዚህ ለዚህ ምን እናድርግ? መጽሐፍ ቅዱስ እዚህ ጋር ሲናገር ምን ይለናል? ቀጥሎ ያለው ነበር። እውነት እላችኋለሁ ዋጋቸውን ተቀብለዋል። ምን አይነት ሰዎች? ግብዝ የሆኑ ሰዎች። ስለዚህ ሲጸልዩ የሆነ ውስጣችሁ ሸክም ተሰምቷችሁ ጸልዩ። ይሄ ማለት ነው የሆነ ሰው ታሞ ሆስፒታል ሆስፒታል ስትሄዱ የሆነ የሚረብሽ ስሜት ተሰምቷችሁ ያውቃል? ሆስፒታል ከገባችሁ በኋላ የታመሙ ሰዎች ጭንቀታቸውን የሆነ ነገራቸውን ስታዩ የሆነ የነሱ ያሉበት ነገር ስታዩ የሆነ አደነግጡም? የሆነ ነገራችሁ ርብሽ አይልም? ጸሎት ወደዛ ሞቲቭ ካልመጣ ትክክለኛ ጸሎት አትጸልዩ። የሆነ ነገር መሰማት መቻል አለበት። ፕራክቲስ ነው ማስተምራቸው። ስለዚህ ጸሎት ዝም ብለን ብቻ ራካታረው ሶፖር አይደለም። ጥሩ ነው በልሳን መጸለይ፣ ግን ልሳንን ስንጸልይም ጸሎቱ ሸክሙ ሊሰማን ይገባል። ምኑ ሊሰማን? በህይወታችሁ መቀየር የምትፈልጉት ነገር ያ በትክክል ያለውበት መስመር ትክክል አይደለም ብላችሁ ያን ፊሊንጉን በትክክል ካልመጣ ስትጸልዩ ዝም ብላችሁ ቃላቶችን የደጋገማችሁ ነው እንጂ ልክ ጸልያችሁ ስትነሱ ያ ሸክም ከእናንተ መውደቅ አለበት። ምን መሆን አለበት? ልክ ጸልየ ስትጨርስ የሆነ ነገር ግፍ ካለ ትክክለኛ ጸሎት ጸልያ። ትክክለኛ ጸሎት አልቅስ፣ ምንም ሁን፣ ተንከባለልም፣ ምንም ሁን፣ ግን ጸሎት አንተን መጀመሪያ አንተን ነው የሚሰራክ። እየሰማችሁ ነው? ስለዚህ መጀመሪያ አንተን ያለካ ጸሎት ብትጸልይ ጸሎት አይደለም። ያ ምንድነው የሚሆነው? እውቀት በሉት። ስለዚህ እዚህ ጋር ጥቅሱን ታውቃለህ። የሆነ ጥቅስ አውቀህ ዝም ብለህ እንደዚህ ምናምን ልትል ትችላለህ። ግን ያን ሳይሆን ጸሎት እራሱ ምን ይፈልጋል? ኬሪንግ ይፈልጋል። ለዛ ነገር ምን ይፈልጋል? ኮንሱምድ መሆን ይፈልጋል። አማ እንግሊዘኛውን ኮንሱምድ እንደሚለው አሁን ስፖንጅ ውሃ ውስጥ ሲገባ ምንድነው የሚሆነው? ይመጣዋል አይደል? ውሃውን እየመጠጣው ሲወስደው ይከብዳል ራሱ ስፖንጁ። ስለዚህ ጸሎት ልክ እንደዛ ነው። ወደ ጸሎት ዓለም ስትገቡ ደርቃችሁ ከነበራችሁ ልክ እየገባችሁ ስትሄዱ እየለመለማችሁ ነው የምትሄዱት። ልክ ውሃ ውስጥ በገባችሁ ቁጥር ምን እያላችሁ ልክ ከዛ በኋላ ስፖንጁ ለማንሳት ምን ይሆናል? ይከብዳል። ጸሎት ልክ እንደዚህ ነው። ብዙ ሰው ከጸሎት በኋላ ሲነሳ ላው እያለ ነው የሚነሳው። ባትሪ ላው ሻዳውን ሊዘጋ ነው በቃ። እንደዚህ አይነት ጸሎት የጸለያችሁት ጸሎት አይደለም። ወይ ስርዓት እያደረጋችሁ ነው፣ ወይም የሆነ በቃ ከኔ አይቅርብኝ ብላችሁ ጸሎት ጀምራችኋል እንጂ ጸሎት የጸለያችሁ ነው። እቺን ነገር በምሳሌ ላስረዳችሁ። ይሄ ምንድነው? ቻርጀር ነው። ሁላችን እናምናለን ቻርጀር እንደሆነ። ግን ለዚህ ምን ያስፈልገዋል? ኬብል ያስፈልገዋል። ኬብል አለ። ከዛ ምን ያስፈልገዋል? ገመድ ያስፈልገዋል። ከዛ ምን ያስፈልገዋል? እስኪ ኃይል በሉ። እስኪ ኃይል ያስፈልገዋል አይደለ? ኃይል ያስፈልገዋል። ሶኬት ያስፈልገዋል አይደለ? ዝም ብለን ይሄን ብቻ ይዘን ይሄ ብቻ ይዤ በቃ ስልኬ ቻርጅ አደርጋለሁ ብል ይሆናል? አንዳንድ ሰዎች ያላቸው እውቀት ጸሎት የሚባል በቃ እኔ ጸላይ ነኝ የሚለው አማኝ ነኝ ጸሎት ጸልያለሁ የሚለው ነው እንጂ የሚያውቁት ለጸሎት ምን እንደሚያስፈልግ አያውቁም። ለጸሎት በጣም የሚያስፈልጉ በጣም መሰረታዊ ነገሮች አሉ። መሰረታዊ ነገሮች ባለፈው እግዚአብሔር ሰው ሲያስተምር ነበር። በማመስገን ውስጥ ጸሎት እንዴት መልስ እንደምናገኝ፣ ነገሮች ባይሆኑም እንዴት ማመስገን እንዳለብን፣ ደግሞ ነገሮች ከተፈጸሙ በኋላ ማመስገን እንዳለብን፣ በምስጋና ውስጥ መጠበቅ እንዳለብን ሲያስተምር ነበር። ስለዚህ አንድ ሰው ጸሎት የሚለውን ስያሜ ብቻ ይዞ ከጸሎት ዓለም ጋር መገናኘት አይችልም። ስለዚህ ምን ያስፈልጋል? ሙሉ ክራይቴሪያ ማሟላት አለበት። እየሰማችሁ ነው? ስለዚህ ጸሎት ዓለም ለመግባት ራሱ ከትክክለኛው መስመር ጋር ካልተገናኛችሁ፣ ትክክለኛው ኔትወርኩ ጋር ወይ ከመንፈስ ቅዱስ ጋር ካልተገናኛችሁ ጸሎታችሁ ምን አይልም? ኃይል የለውም።
ብዙ ሰዎች ይጸልያሉ፣ ግን ኃይል አልባ ጸሎት ነው የሚጸልዩት። ኃይል አልባ ጸሎት የሚጸልዩበት ምክንያት ምንድነው ሲባል ቦክሱ አላቸው፣ ምን የላቸው፣ ከኃይሉ ጋር አልተገናኙም። ስለዚህ ከራሳቸው ማንነት ጋር ያልተገናኘ ጸሎት ነው የሚጸልዩት። ለዚህ ነው መጽሐፍ ቅዱስ ቀድመን ቃሉን እንድንይዝ ይፈልጋል። ብዙ ጊዜ ከጸሎት በፊት ምንድነው የሚቀድመው? እስኪ ቃል በሉ እስኪ። አንድ ሰው ማስታወሻ አጠገቡ ከሌለ መጽሐፍ ቅዱስ ካላጠና አጠገቡ ቁጭ ብሎ ካልጻፈ ጽፎ ከዛ በዛ ቃል ውስጥ ያለውን መገለጥ አግኝቶ የማይጸልይ ካልሆነ ጸሎቱ ምን ይሆናል? ምን ይሆናል? ኃይል የለውም። በደንብ ስሙ። ከመጸለያችሁ በፊት ሁሌ መጽሐፍ ቅዱስ አጠገባችሁ ሊኖር ይገባል። ሁሌ ማስታወሻ ሊኖር ይገባል። ለምን? ይሄን ማዳበር አለብን ሁሌ። የሰማችሁ? መጽሐፍ ቅዱስ ማስታወሻ በደንብ ያስፈልጋል። ስለዚህ የምትጸልዩት ነገር በውስጣችሁ ውስጥ መጀመሪያ ከቃሉ ጋር እውነት ነው ወይስ አይደለም ነው ወይ አይደለም የሚለውን ማወቅ ያስፈልጋል። አሁን ኢየሱስ ሆይ ዓለም ላይ ያሉ ኃጢአተኞችን በሙሉ አንተ መቼ መጥተህ ነው የምታድናቸው ብትል እግዚአብሔር ራሱ አዳኙን ልክ ያለው አዳኙን ስበክ ነው የሚለው። እንደዚህ አይነት ጸሎት ቢጸልይ እግዚአብሔር ራሱ ይስቅባል። ምን እንደሚል ታውቃለህ? አዳኙን ልክ ያለው ሰውን ሁሉ የሚያድነውን ልክ ያለው። ስለዚህ ያን ልጁን የሚያድነው መንበል ስበክ አድርስ ነው የሚልክ። ስለዚህ የምንጸልየውን መንገድ ራሱ ማወቅ ያስፈልጋል፣ የምንጸልይበት መንገድ። ስለዚህ ለምንጸልየው መንገድ ራሱ ምን ያስፈልገናል? ሲቃል በሉ እስኪ። ስለዚህ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 4 ላይ ሰይጣን ወደሱ መጥቶ መጀመሪያ በምንድን ነው የፈተነው? በምግብ። ስለዚህ ዳቦ ነው ፈተና። የመጀመሪያው ፈተና ምንድነው? የአቅርቦት የምግብ ፈተነው። ስለዚህ የምግብን አቅርቦት እንዴት ነው ኢየሱስ የመለሰለት? ሰው በምን በእንጀራ ብቻ አይኖርም ተብሎ ተጽፏል። ስለዚህ ጸሎት ከቃል ጋር ነው። ለጠላት የምትመልሰው ነው ይሄን ነገር። ጸሎት ብዙ ነው ባይዘው። በአንድ ቀን 2 ቀን በወር አስተምረን የምንጨርሰው ጉዳይ አይደለም። ጸሎት ህይወት ነው። እስኪ ጸሎት ህይወት ነው በሉት። ጸሎት ህይወት ነው። በቃ ላይፋችሁ ህይወታችሁ ነው መሆን ያለበት። ያለ ጸሎት በቃ መኖር እንደማይችል ሰው መሆን ያለባችሁ። ቸርች መታችሁ ስትሄዱ የሆነ ኃይል አግኝታችሁ ውስጣችሁ ተሞልቶ ታድሳችሁ የማትሄዱ ከሆነ ኃይል አልተቀበላችሁ፣ ከመንፈስ ቅዱስ ጋር አልተገናኛችሁ። በዚህ ዘመን ሰዎች መጀመሪያ አሁን ፕሮግራም በሚጀመርበት ሰዓት ወይ 3 ሰው ወይ 4 ሰው ምናምን የሚኖረው ቸርች ውስጥ ይሄን ታዝቤያለሁ በጣም ብዙ ጊዜ ማለት 3 ሰው 4 ሰው ምናምን የሚኖረው። ልክ ዘማሪ እዚህ ጋር መዘመር ሲጀምር ቃል ሰዓት ምናምን ሰው ግጥም የሚለው። የድሮ አባቶቻችን ግን ገና ፕሮግራም ሲጀምር ተንበርክኮ ነው የምታገኛቸው። ቸርች ውስጥ የሚንበረከክ ሰው ብዛት አለ፣ ብዙ ሰው ይንበረከካል። በዚህ ዘመን ግን የሚንበረከክ ጥቂት ሰዎች ናቸው የሚንበረከኩት። ባይዘዌ ካልተንበረከካችሁ የእግዚአብሔር ፊት ካልፈለጋችሁ ኃይሉን መንፈሱን በጣም አለማግኘት ከባድ ነው። በጣም ሰው ሲንበረከክ ትኩረቱን ነው የሚገዛው፣ ራሱን ነው የሚገዛው፣ ራሱን ነው የሚያሸንፈው። የሰማችሁ ነው። ስለዚህ ስትንበረከኩ ራሳችሁን እየገዛችሁ ነው፣ ራሳችሁን እያሸነፋችሁ ነው። ጸሎት ራሱ ምን ይጠይቃል? ዲሲፕሊን። ራሱን የቻለ አንድ ዲሲፕሊን። ስለዚህ በህይወታችን ውስጥ የምንጸልየው ጸሎት እጅግ በጣም ኬሪንግ ቦታ ልንሰጥ ይገባል። ለምንጸልዩት ነገር ምንም ጉዳይ እግዚአብሔር ልትጠይቁ ትችላላችሁ። መጽሐፍ ቅዱስ የተኛውም ነገር ለመጸለይ እንደሚፈቀድልን ተናግሮናል። ግን ለምንጸልየው ጉዳይ ለዛ ነገር ዋጋ ልንሰጥ ይገባል። ጸሎት ልምድ ሆኖ የሚጸልዩ ከሆነ እንዳትጸልዩ። የሰማችሁ ነው። አሁን ብዙ ሰው ምግብ አቅርቦ ሲጸልይ ምን አይነት ጸሎት ነው የሚጸልየው? በልምድ ነው የሚጸልየው። በልምድ ነው። እስኪ እያሰብክ ጸልይ። መንፈስ ቅዱስ ያ ምግብ ለምን እንደቀረበልን ሌላው እኮ መብላት ያጣል። ብዙ ነገር ችግር ውስጥ ያላል። እኛ ግን ያን እናስብ ማለት ለራባችን ነው የምናስበው። ስለዚህ ቶሎ ብለን ምግቡን መብላት ነው የምንፈልገው። አያችሁ፣ ጸሎት ባጸልዩ ይሻላል። እንደዚህ አይነት ከምትበሉ ሳንጸልይ ዝም ብለን ብንበላ ይሻላል። እንስማማለን በዚህ። ስለዚህ አሁን በደንብ ስሙ። አሁን ጴንጤ ውስጥ ያለ አንድ ሐሳብ ነው። እዚህ ጴንጤ ውስጥ ያለ ሐሳብ ስለሆነ ስለዚህ ቸርች ውስጥ መጽሐፍ ቅዱስ አመስግነን ምንበላ ለእግዚአብሔር ክብር ነው፣ ዝም ብለን ምንበላም ለእግዚአብሔር ክብር ነው። እግዚአብሔር አሁን ጸለይ አልበላም ብሎ አይከስም። ግን ስንጸልይ የምንጸልይበት ሞቲቭ ሊገባን ይገባል። አጸልዩ ያልኩ አይደለም፣ ግን ስንጸልዩ ለምን እንደምንጸልዩ ሊገባችሁ ይገባል። የምንጸልዩበትን ምክንያት በደንብ ልናረጋግጥ ይገባል። ሰዎች በቃ ከሌስ አትጸልይም ማዳ ቀርባ አትጸልይም ለማለት የሚጸልዩ ከሆነ ተሸውዳቸዋል። ወይ ጸሎት አችልም
እንዳልባል ብላችሁ የምትጸልዩ ከሆነ መጀመሪያውኑ ተሸውዳችኋል። ስለዚህ የምንጸልይበት ምክንያት ማወቅ ያስፈልጋል። የምንጸልይበት ቀጥል እግዚአብሔር ሰው አንተ ግን ስትጸልይ ወደ እልፍኝ ግባ። ወደ የት ግባ? ወደ እልፍኝ ግባ። ስለዚህ ኳይት ፕሌስ ነው። ጸሎት ረብሻ የሌለበት ቦታ ይፈልጋል ማለት ይሰማችሁ። ብዙ ጊዜ ሰዎች ሲጸልዩ ለመጸለይ በጣም ኬሪንግ የማይሰጡበት ትልቁ ነገር ልንገራችሁ። ብዙ አማኝ ማለት ስልኩ አንድ ይደውላል፣ ይወጣል፣ ከቸርች ይሄዳል፣ ይመለሳል፣ ሲያስተምር ይሄዳል፣ ይመጣል። ቸርቹ ሰዎች ሲጸልዩ ወደዛ ወደ ላይ ይራመዳል። ለጸሎት ኬሪንግ ቦታ አንሰጥም፣ ክብር አንሰጥም። ለጸሎት ቦታ ክብር አንሰጥም። እኛ ጋር ያለ ችግር ምን ነግራችሁ፣ ሁላችንም ቤተሰቦች ስለሆነ በእኛ ዘንድ ያለ አንዱ ችግር ለጸሎት ምን አለመስጠት፣ ክብር አለመስጠት። ስለዚህ ከመጸለያችሁ በፊት ስልካችሁን ዝጉት። ሁሌ ቸርቹ ስልኬ ሲገባ ፍላይት ፕሌን ላይ ነው ማረገው፣ ኤርፕሌን ላይ ነው ማለት። ሁሌ ቸርች ስትገቡ ግሬን ምን በል ይላል መጽሐፍ ቅዱስ፣ ጠብቅ ይላል። ስለዚህ ቸርች ስትገቡ ለመጸለይ ስትገቡ ቸርች ስትመጡ በቃ ማንንም አላገኝም። አሁን እኔ ማግኘት የምፈልገው ከጌታዬ ጋር ነው። ውስጤን ሰላማዊ አድርጌ መሄድ እፈልጋለሁ። ቸርች መጥተህ ተረብሸህ ከርክ ቸርች አይደለም የገባው፣ አንተ ሌላ ቦታ ነው የገባው። ቸርች መጥተህ ከመንፈስ ቅዱስ ጋር ሳትገናኝ ውስጥ ተነክቶ ማትሄድ ከሆነ ወይ በቃ ወይ ጭፈራ ቤት ነው የሆነ ቦታ ነው የሄድከው፣ ወይ ሌላ ቦታ ነው የሄድከው ማለት ነው። ቸርች ሄደ የሆነ ሸክምን አራግፈ የሆነ ነገርን ጥለ የሆነ ነገር ፈውስ ተቀብለ ትንቢት ተቀብለ መልእክት ተቀብለ ውስጥ ታድሶ የምትወጣ ከሆነ ቤተክርስቲያን ነው የመጣው፣ ቸርች ነው የመጣው። ስለዚህ ቸርች ውስጥ ሲጸልዩ እያንዳንዱ ጸሎት ከመጸለያችሁ በፊት አንድ ነገር ማወቅ ያለባችሁ፣ ወደ እልፍኝ ግባ ሲል እልፍኝ ግባ። ከዛ በኋላ ምን አድርግ? በሬን ምን በል? መዝጊያን ዘግተህ በስውር ላለው መዝጊያ ምን በል ብለህ። ስለዚህ መዝጊያ መጥቶ ማንም ሰው ቢያንኳካ እስኪ አልከፍትም በሉ እስኪ። ስለዚህ ጠላት ይመጣና ልክ ልጸልይ ስትል አንዱ ይመጣና ና ምሳ ምግብ ደርሷል፣ ወይ አንዱ ገና ልጸልይ ስትል አንዱ ይመጣና ና በቃ ተነስ የሆነ ቦታ የምንሄድበት አለ ይላል። ወይ አንዱ ይመጣና አሁን ይመጣል ይደውልና ሲፈልግ ነበር ላወራ ይላል። ከዛ በኋላ ምን ይሆናል ማለት ነው? ጸሎቱ ምን ይሆናል? በጣም እኔ ከእስላሞች ከሚቀናበት አንዱ ነገር ሙስሊሞች በጣም ኬሪንግ ይሰጣሉ ለሰላት ማለት ነው። እነሱ ያው መዳን ያለበት በዛ መንገድ ነው ብሎ ስለሚያምኑ አንድ ሰው ሶላት ሲያደርግ ወይ ጧራ ሲያደርግ ወይ ዛካ ሲያቀርብ በዛ በኩል መዳን አለ ብሎ ያምናሉ። እኛ የዳነው በክርስቶስ ነው። ጸሎቱ ግን ለኛ በረከት ነው። የነሱ ለመዳን ነው። ገና በዛ በምናደርገው ነገር እንደናለን ብሎ ነው ኬሪንግ የሚሰጡት። መኪና የማይነዱ አሉ፣ ሰላት ካላረጉ ጧራ ካላረጉ መኪና የማይነዱ አቃሉ። ያን የማያደርጉበት ምክንያት ለምንድን ነው ሲባል በቀጽፍ ይሁን ልሞት ይሁን ብሎ ነው። እኛ ግን ስንጸልይ የምንወደውን አምላክ ፍለጋ ነው። በር የምዘጋው በቃ ሌላ ነገር ሁሉ ዘግቻለሁ፣ በቃ አሁን የሚያስፈልግ ፋይል በሙሉ ዘግቻለሁ። ስለዚህ ለጸሎት ምን ያስፈልገናል? በጣም ኳይት ስፍራ ያስፈልግ። በጣም የማይረብሽ በጣም ጫጫታ ያልበዛበት በጣም ሰው የማይረብሽበት ቦታ ምረጡ ለራሳችሁ ስትጸልዩ። በቤታችሁ ቸርች ውስጥም ስትመጡ የሚረባበሽ መሆን የለበትም ጸሎት። ለዚህ ነው ብዙ ሰዎች ከመንፈስ ቅዱስ ጋር አይገናኙም። በዚህ ጆሮ ሌላ ነገር እየሰማ እንዴት ነው የምንጸልየው? ስለዚህ ሐሳቤ ሲንተ ይበታተናል። ሐሳባችን ብዙ ቦታ ላይ ይበታተናል። ስለዚህ ትክክለኛ ጸሎት ምን ማለት አንችልም፣ መጸለይ አንችልም። ስለዚህ ትኩረታችን ምን ላይ እንድናደርግ ነው የሚፈልገው? ኢየሱስ ሲናገር ወደ እልፍኝ ግባ ካለ ግባና ምን አድርገው? በሩን ዝጋ። ማንም መጥቶ ቢያንኳኳ ምን አትበል። አሁን ወዴት እያንኳኳ ነው አንተ? ወደ ሰማይ እያንኳኳ ነው። አሁን ከውጭ የሚያንኳኳን አሰማም፣ ወደ ላይ እያንኳኳ ነው። የተኛውን ለማስከፈት የሰማያው ለማስከፈት ሰማይ ያለውን ለማስከፈት ሰማይ ያለውን ለመቀበል። ስለዚህ የላይኛውን ለማስከፈት የምድሩን መዝጋት አለ። እስኪ የምድሩን በሉ እስኪ እዘጋለሁ በሉ እስኪ። ስለዚህ የምድሩን ሳዘጉ የሰማዩን ማንኳኳት አትችሉ። ለምን? ክፍት አድርጋችሁ ከገባችሁ አንዱ ሮጦ ይገባል፣ ከዛ ያስነሳቸዋል፣ ይረብሻቸዋል። ስለዚህ በትክክል መጸለይ አትችሉም። ስለዚህ ሲጸልዩ ሁሌም ከመጸለይ ብዙ ጊዜ ለጸሎት የሚመቹ ሰዓት የሚባሉ ሰዓቶች አሉ። ሌሊት 9 ሰዓት ቢጸልዩ በጣም ማንም አይረብሻችሁ ሰዓት። ጠዋት 12 ሰዓት 11 ሰዓት ቢጸልዩ ብዙም ሰው አይረብሻችሁ። ግን ጸሎት በሆነ ታይም ብቻ ጸልዩ ማለት አይደለም። በሚትሄዱበት በምትገቡበት ሁሉ መጸለይ ትችላላችሁ። ግን
ከጌታ ጋር በቃ ሁሌ በዚህ ሰዓት አወራለሁ የምትሉበት ሰዓት ሊኖራችሁ ይገባል። በቃ እኔ ከጌታዬ ጋር የማወራበት ሰዓት ነው፣ ከአምላኬ ጋር ይህ ሰዓት ይህ ደቂቃ አያልፈኝም ብላችሁ የሚጸልዩበት ሰዓት ሊኖራችሁ ይገባል። ለጌታ ስም ይባረክ። እሺ ቀጥል። መዝጊያውንም ዘግተህ በስውር ላለው አባትህ ጸልይ። በስውር የሚያይ አባትህ በግልጽ ይከፍልልሃል። በምን ይከፍልልሃል? አንተ ማንም ሳያይ ብዙ ሰዎች አሁን የፈውስ አገልጋዮች ምናምን ታምራት አጋንንት ምናምን ሲያወጡ ሲተነብዩ ስታዩ በጣም እናንተ የምትቸገሩት አንድ ነገር አለ። እንዴት ነው ይህ ኃይል የተገለጠው? ይህ እንዴት ነው የሰራው? ምናምን ብላችሁ ትገረማላችሁ። እነሱ በቤታቸው ለብዙ ቀናት ሲጸልዩ ነው ያን ኃይል ያመጡት። መድረክ ላይ ቆሞ ለ10 ለ20 ደቂቃ ለ1 ሰዓት ለ30 ደቂቃ የሚያገለግሉትን ብቻ እንዳትመለከቱ። በሕይወታቸው ላይ ብዙ መስዋዕትን ከፍሎ ያን መስዋዕት ደግሞ ለመክፈል ካልፈለጋችሁ ያን ክብር ያን ኃይል ከኛ ጋር ማንቀሳቀስ አንችልም። ማንቀሳቀስ የምንችለው እግዚአብሔር በግልጥ በአደባባይ የሚከፍለውን ዋጋ ለመቀበል ዋጋ መስጠት ያስፈልጋል። ቀጥል። እግዚአብሔር ሰው አሕዛብም በመናገራቸው ብዛት እሺ እንዲሰሙ ይመስላችኋልና ስትጸልዩ እንደነርሱ በከንቱ አትደክሙ። ስለዚህ አሕዛብ በጣም በመለፍለፍ በመጮህ ያምናሉ። ስለዚህ እኛ በመጮህ ሳይሆን በእምነት እንድንጸልይ እግዚአብሔር ይፈልጋል። በእምነት ፊቱ እንድንሆን ይፈልጋል። በእምነት እግዚአብሔር እንድንቀበል ይፈልጋል። ስለዚህ ምን ማድረግ አለብን? መዝጋት አለብን። በራችን ዘግተን በእግዚአብሔር ፊት እግዚአብሔር በግልጥ እንደሚከፍለን አምነን ነው መጸለይ አለብን። እንደ ግብዞች ዝም ብለን አደባባይ ላይ እንደሚጮህ እንደ አሕዛብ አይነት ጸሎት መሆን የለባችሁ። ስለዚህ ሁሌ ሲጸልዩ የኔ ጸሎት እንደ አሕዛብ አይደለም በሉ፣ ንገሩ። እንደ አሕዛብ ሰው አይደለም የኔ ጸሎት። አሕዛብ የሆነ ነገር ሲያስብ አምላክ ሆይ ብታደርግልኝ ይላል። እንደዛ አይነት መሆን የለም። በሕይወታችሁ የሚሆነውን ነገር ጠይቁት። በሕይወታችሁ የሚፈጠረውን በሕይወታችሁ የምታዩት ማለት ፍሬ የምታዩት ነገር ግልጽ ሆኖ በእጃችሁ ላይ ነገ ማየት የምትችሉትን እውነተኛ ነገር ያንን ጠይቁት። እግዚአብሔር ይሰጣችኋል፣ ደግሞም ይሆናል። እሺ ስለዚህ አትምሰሏቸው። ስለዚህ ምን አትበሏቸው? አትምሰሏቸው። ሳትለምኑት አባታችሁ የሚያስፈልጋችሁን ያውቃልና። ስለዚህ እግዚአብሔር እናንተ ገና የቱ ጋር ያለውን አንድ ቤታችሁን ከፍታችሁ ከምታረቁ ከዚህ ውስጥ ነው የሚጀምረው። ውስጣችሁ ላይ ነው የጀመረው ማለት ነው። ራባችሁ ነው ያየው እግዚአብሔር። ስለዚህ የምታቀርቡትን መስዋዕት ከውስጣችሁ ስላየ አንድ ቤት ይላል አንተ ገና እግዚአብሔር ሆይ እንደዚህ የምትለውን እግዚአብሔር ቀድሞ ያውቀዋል። ያን ደግሞ አፕሩቭ ማድረግ አለብን። የጌታ ስም ይባረክ። ያን ምን ማድረግ ማረጋገጥ፣ ያን ምን ማድረግ ወደዚህ ምድር እንዲመጣ ምን ማለት ማመን ያስፈልጋል አይደለን? ስለዚህ ያን ያመንከውና ወደዚህ ምድር እንዲመጣ አንተ ስታይ እግዚአብሔር ደግሞ ለዛ ነገር ዋው የሚገርም ነገር ልጄ ተመኝቷል ይላል። ዋው የሚገርም ነገር ልጄ ተመኝታለች፣ በጣም የሚደንቅ ነገር እንትና ጠይቆኛል የሚለው። ስለዚህ የምትጠይቁት ነገር ከልባችሁ እውነት ያን ነገር ተርባችሁ ፈልጋችሁ ነው ይሰጣችኋል። እሺ እንግዲህ እናንተ እንዲህ ጸልዩ። እሺ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። ፍቃድህ የት? ከዚህ በኋላ አላልፍም፣ ጨርሻለሁ። የት የሆነች ፍቃድ? በእግዚአብሔር ዘንድ የሆነውን ፍቃድ ነው በምድር እንዲሆን የምንጸልየው ጸሎት ይሄ ነው። አሁን ብዙ ሰው ከጸሎት ከምድር ነው የሚጀምረው። ከምድር ጀምራቸው የሚጸልዩት ጸሎት በሙሉ ፉርሽ ነው። ጨርሻለሁ። ስብከቴን ጨርሻለሁ። ትምህርቴን ጨርሻለሁ። የጌታ ስም የተባረከ። ከምድር ጀምረን